ኦኬ ጋይስ በመቀጠል ይሄው ወደ ቻርቱ ተመልሰናል ማለት ነው። ሙቪንግ አቨሬጅ በሚለው ቶፒካችን ሶ ቻርት ላይ እንዴት ነው ያንን ነገር አይደንቲፋይ የምናደርገው የሚለውን ነገር እናያለን ማለት ነው። እዚህ ጋራ ትሬዲንግ ቪው ፕላትፎርም ይባላል ይሄኛው ቻርት። ሶ እዚህ ጋር ኢንዲኬተሩን ሰርች ለማድረግ ኢንዲኬተርስ የሚለው ውስጥ እንገባለን። ስለዚህ እዚህ ጋራ ሰርች እናደርጋለን ሙቪንግ አቨሬጅ ብለን ሰርች እናደርጋለን። ሶ እዚህ ጋር ያሉትን ሁለቱን ያመጣልናል ማለት ነው። ሙቪንግ አቨሬጅ ቅድም ያየናቸውን ሁለት አይነት ሙቪንግ አቨሬጆች አሉ ያልናቸውን እነዚህን ታይፕስ ኦፍ ሙቪንግ አቨሬጆች ያመጣልናል። ሶ አሁን የምናየው ኤክስፖኔንሻል ሙቪንግ አቨሬጅ የሚለውን ነው። ሶ እሱን ክሊክ እናደርገዋለን ማለት ነው። እሱን ክሊክ በምናደርግበት ሰዓት እዚህ ጋር ይመጣልናል ማለት ነው። ስለዚህ ኤክስፖኔንሻል ሙቪንግ አቨሬጅ 9 ብሎ ነው ይመጣልን እዚህ ጋር። ሶ ኤዲት እናደርጋለን። አሁንም ድጋሜ ሁለት ስለሚያስፈልገን ምክንያቱም ቅድም ፔርድ ያደረግናቸው 20 ሙቪንግ አቨሬጁን ከ50 ጋር 50 ሙቪንግ አቨሬጁን ከ200 ጋር አይደለ ፔር ያደረግነው። ሶ እንደዛ ፔር ለማድረግ ድጋሜ እንነካለን። ሶ ድጋሜ ይመጣልናል ማለት ነው። ስለዚህ እዚህ ጋር እንወጣለን ማለት ነው። እዚህ ጋራ ሴቲንጉን እናስተካክላለን። ሴቲንግ ውስጥ እንገባለን። ስለዚህ እዚህ ጋር ሌንግዙን ነው የሚያሳየን ማለት ነው። ዘ ፕሪቪየስ አቨሬጅ ካንድል ሙቭመንቱን ነው የሚያሳየን። እዚህ ጋራ የስንት ሬንጁን የስንት እናደርገው። ልክ ቅድም እንዳልነው የስንትና ያለን የ20 ሙቪንግ የ50 ሙቪንግ አቨሬጅን እና የ200ን እንሰራለን። መጀመሪያ እዚህ ጋር ሌንግዙን የ50 እናደርጓለን። ይሄ 50 ማለት ዘ ፕሪቪየስ 50 ካንድሎችን አቨሬጃቸውን የሚወስድልን ነው ማለት ነው። ስለዚህ እዚህ ጋር ኦኬ እንለዋለን። ሌላኛው ደግሞ እዚህ ጋርም ሴቲንግ ውስጥ ገብተን እዚህ ጋር ደግሞ የ200 ፔር ያደረግነው ዘ ቤስት የሚባሉትን ማለት ነው። ስለዚህ ጋር 200 ብለን ሰርችን እንጽፋለን። ኦኬ እንለዋለን ማለት ነው። ስለዚህ እዚህ ጋራ እንትኖችን መቀየር እንችላለን። ግራ እንዳያጋባን ከለሩን ልቀይረው። ይሄኛው የስንቱ ነው? ይሄ የ200 አይደለ? 200 ማለት ቀዩ ማለት ነው። ሶ ቀዩ ይሁንና ትንሽ ቦልድ እናድርገው። እሺ የዚህኛው ደግሞ አረንጓዴው። ሶ ሴቲንግ ውስጥ እንገባለን። እዚህ ጋራ አረንጓዴ እናደርገዋለን ማለት ነው። አረንጓዴ እናደርገዋለን። ስለዚህ በዚህ መንገድ ጨረስን ማለት ነው። ስለዚህ ሪል ቻርታችን ላይ እነዚህን ይመስላሉ ማለት ነው። ስለዚህ አሁን እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር በምናይበት ሰዓት ምንድን ያልነው ይሄኛው ዘ ፋስተስት ሙቪንግ አቨሬጅ የምንለው ከስሎሩ አቦቭ ክሎዝ ሲያደርግ ምንድን ነው ትሬንዳችን ምን ይሆናል ማለት ነው? ቡሊሽ ይሆናል ማለት ነው። ሶ እዚህ ቤሪሽ ደግሞ የምንለው ምንድን ነው? ቱ ዘ ቢሎ ክሎዝ ሲያደርግ ማለት ነው። ቱ ዘ ቢሎ ክሎዝ ሲያደርግ ምን ይሆናል? ቤሪሽ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ እንገልጿለን ማለት ነው። ስለዚህ ይሄኛው የቀዩ የምንለው ምንድነው? የ200 ኤክስፖኔንሻል 200 ሙቪንግ አቨሬጅ ነው። ይሄ ምንድነው? ዘ ስሎ የሚባለው ማለት ነው። ስለዚህ እንደዚህ ሄደ። ይሄኛው ዘ ፋስተስቱ ሄዶ እዚህ ጋራ ክሮስ አደረገው። ልክ ክሮስ ሲያደርገው እዚህ ጋራ ምንድነው? ዘ ቡሊሽ ሲግናሎችን መግባት እንችላለን ማለት ነው። እዚህ ጋራ ቡሊሽ መግባት እንችላለን። ልክ እዚህ ጋራ እንትን ክሮስ እንዳደረገልን ስቶፕ ሎሳችንን ጀስት እዚህ አካባቢ ጋር እናደርገዋለን። ቴክ ፕሮፊታችንን ደግሞ ምንድነው እዚህ እዚህኛው ሃይ ድረስ እናደርገዋለን ማለት ነው። ስለዚህ በእንደዚህ አይነት መንገድ ምን አደረግን ማለት ነው? ትሬንዳችንን አወቅን፣ ትሬዳችንንም ኤክስኪዩት አደረግን ማለት ነው። ስለዚህ ትሬንዳችን እዚህ ጋራ ቡሊሽ ሆነ ማለት ነው። ሶ ወደ ቤሪሽ በምንመጣበት ሰዓት ደግሞ ቤሪሽ ነው የምንለው ምንድነው? ቱ ዘ ቢሎ ክሎዝ ሲያደርግ ማለት ነው። እዚህ ጋራ በምናይበት ሰዓት አረንጓዴው ምንድነው ያደረገው? ወደ ታች ነው ክሮስ ያደረገው ማለት ነው። ስለዚህ እቺ ክሮስ ሴክሽን ኤሪያዋ ላይ ምን እናደርጋለን? ቤሪሽ ሲግናል እንገባለን። ስለዚህ ለምሳሌ እዚህ ጋራ ቤሪሽ በምንገባበት ሰዓት ልክ እዚህ ጋር ክሮስ እንዳደረገ ቴክ እናደርጋለን። እዚች ጋር ስቶፕ ሎሳችን እዚህ ጋር ብናደርግ ቴክ ፕሮፊታችንን ደግሞ እዚህኛው ሎጋ ብናደርግ ሶ በቃ ባጭሩ ምንድን ትሬዳችንን ኤክስኪዩት አደረግን ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው ሙቪንግ አቨሬጅን የምንጠቀመው ማለት ነው። ስለዚህ
እንደዚህ ነው ማለት ነው። ሶ በጣም ብዙ ሙቭመንቶችን ነው የሚያሳየን ማለት ነው። ሶ እዚህ ጋር በምናይበት ሰዓትም ይኸው እዚህ ጋር ክሮስ አድርጎታል። ሶ ወደ ቤሪሽ ሆነ ማለት ነው ትሬንዳችን። ፎር ቡሊሽ ደግሞ እንዴት ነው የምናየው? ይኸው እዚህ ጋራ በሚያሳየኝ ሰዓት እዚህ ጋራ ይኸው ክሮስ አደረገ። ሶ ትሬንዳችን ወዴት ሄደ? ቡሊሽ ሆነ ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው የምንጠቀመው ማለት ነው። ስለዚህ ያው ሁላችሁም አሁን እኔ እንደ ኤግዛምፕል የሰጠዋችሁ ባለ 50 ሙቪንግ አቬሬጅ እና ባለ 200 ሙቪንግ አቬሬጅ ነው። እነዛን ሁለቱን የጠቀስኩላችሁን ደግሞ በራሳችሁ ኤክሰርሳይዝ አድርጉት ማለት ነው። ስለዚህ በጣም አሪፍ ነገር አትርፋችኋል ብዬ ተስፋ አደርጋለሁ ጋይስ። ስለዚህ ሁላችሁም ይሄ ቪዲዮ ከተመቻችሁ ጥሩ እውቀት አግኝቼበታለሁ ብላችሁ የምታስቡ ከሆነ ለኔም እንደ ማበረታቻ እንዲሆነኝ ሰብስክራይብ አድርጉ፣ ሼር አድርጉ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ሁሉንም ነገር ብትንትን አድርጌ ነው ይሄው ያሳዩዋችሁ ማለት ነው። ስለዚህ ሀሳብ አስተያየታችሁን አሳዩኝ ማለት ነው። ድጋፋችሁ አሁንም ይቀጥል። በጣም ደስ ይላል አቀባበላችሁ። ስለዚህ ጋይስ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። አመሰግናለሁ ማለት ነው። ቴንክ ዩ ኤቭሪዋን። ብላኪ ነኝ። አመሰግናለሁ። ሰላም ሁኑልኝ።